ድነታችንን የማናጣበት ምክንያት አንደኛ ጌታ ኢየሱስ አባቴ ከሰጠኝ መካከል አንድስ እንኳ አላጠፋም በማለት ዋስትናን ስለሰጠ። ይህንን ያለው ማን ነው? ጌታ ኢየሱስ። አንጠፋም ብለን የምንናገርበት ምክንያታችን፣ አንጠፋም የምንልበት ምክንያት ጌታ ኢየሱስ አባቴ ከሰጠኝ መካከል አንድስ እንኳ አላጠፋም በማለት ዋስትና ምን ስላለ? ስለሰጠ። ዋስትናን የሰጠን ማን ነው? ጌታ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 6 ላይ እንሄድ። ዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ከቁጥር 37 ጀምሮ ጌታ ሆይ አስተምረን። ቁጥር 37 ምን ይላል? አብ የሚሰጠኝ ሁሉ ወደኔ ምን ይላል? ይመጣል። እዚህ ቦታ ላይ ቸርች የሚመጣ ሁሉ አላለም። ማን የሚሰጠኝ ሁሉ? አብ የሚሰጠኝ ሁሉ። አብ የሚሰጠኝ ሁሉ ሲል ደግሞ ሰው በራሱ ብቃት ራሱን ለኢየሱስ መስጠት አይችልም ማለት ነው። እኛ ሁላችን ከአብ ዘንድ ለኢየሱስ የተሰጠን ምንድነን? ስጦታዎች። ይሄው ምንድነው የሚለው? አብ የሚሰጠኝ ሁሉ ወደኔ ይመጣል። አሁን ጌታ ኢየሱስ ክርስቶስ ከዚህ በኋላ ያለውን ዋስትና የሚሰጠው አባቱ ለሰጠው በጎች እንጂ ራሳቸውን ሊሰጡ ለሚሞክሩ በግ መሳዮች አይደለም። ምክንያቱም ቤተ ክርስቲያን ውስጥ አንተ ጌታን ፈልገህ እንደምትፈጣ ሁሉ ብዙ ነገር ፈልጎ የሚመጣ ሰው አለ። ለቤተ ክርስቲያን ለሚመጣ ሕዝብ በሙሉ አይደለም ዋስትና የሰጠው፣ አባቱ ለሚሰጠው በጎች ብቻ ነው። አባቴ የሚሰጠኝ ሁሉ ወደኔ ይመጣል ካለ በኋላ ቀጥሎ ያለውን ዋስትና የሚሰጠው አባቱ ለሰጠው በጎች ብቻና ብቻ ነው እንጂ ስንዴ ለሚመሱ እንክርዳዶች አይደለም። ቸርች አካባቢ ላይ የዳኑ መስለው ቲያትር ለሚሰሩ ሰዎች አይደለም። እነዚህ ሰዎች ድንገት አንድ ቀን ከመካከላችን ወጥተው ቢሄዱ ይሄው አማኝ ይጠፋል ማለት ነው ብለክ እንዳትጠቁም። እነዛ ሰዎች መጀመሪያውንም ከኛ ወገን አልነበሩም። ስለዚህ ጌታ ኢየሱስ ምን አለ? አብ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔም የሚመጣውን ከቶ ወደ ውጪ አይወጣም ነው ወይስ አላወጣው? በቃ አላወጣውም ካለ ዋስትናው ሙሉ በሙሉ ያለው በማን እጅ ላይ ነው? በጌታ ኢየሱስ እጅ ላይ ነው። አይወጣም ሳይሆን ምን አልለው? አላወጣውም። በቃ